ሰላም የሳሪስ ቲቪ ተመልካቾቻችን፣ ዛሬም እንግዲህ የመኪና ገበያ የዋጋ ሁኔታ እንዲሁም ደግሞ ስለ መኪና አንዳንድ መረጃዎችን ማወቅ ከፈለጋችሁ ይህ ሪቪው ለእናንተ ነው። ታዲያ መኪና መግዛት ካሰባችሁ እንዲሁም አሁን ላይ ያለውን የመኪና ገበያ ማወቅ ከፈለጋችሁ ቻናላችንን ሰብስክራይብ እያደረጋችሁ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰላም እንዴት አለሽ? ሰላም ነው። እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆይኝ። ያው እንግዲህ እኛ ለተመልካቾቻችን ጠቃሚ የምንላቸው መረጃዎች በማስተላለፍ ነው የምንታወቀውና ዛሬም ደግሞ ያው እናንተ ጋር ተገኝተናል። እስቲ ራስን ከማስተዋወቅ ጀምረኝ። እሺ፣ ስሜ ቃላ ፊሊሞን ይባላል። በዚህ የመኪና ቦታ ላይ ሶሻል ሚዲያ ማናጀር እንዲሁም ደግሞ ሴልስ ማን ነኝ። እሺ ቃላ፣ ስለ ድርጅታችሁ ውስጥ አንዳንድ ነገሮችን ንገረኝ። እሺ፣ ድርጅታችን እንግዲህ መኪና በመሸጥ ብዙ ዓመታትን አሳልፏል። አሁን ላይ የምንይዛቸው መኪኖች የነዳጅም ኤሌክትሪክም 00 የለጠፈም ሁሉንም አይነት መኪኖች ለተለያየ ፐርፐዝ እንደሚሆኑ ለመንቀሳቀሻ ሊሆን ይችላል፣ ለራይድ፣ ለቤተሰብ፣ ለመስክ፣ ለቱር፣ ለጭነት የሚሆኑ ሁሉንም አይነት መኪኖችን በማቅረብ ይታወቃል ድርጅታችን። እሺ፣ ከየትኛው መኪና እንጀምር? ከቤልታውን ጀምር ሪቪው ለማድረግ ያክል። እሺ፣ ለአብነት ያክል ከስተመሮች እኛ ጋር ሲመጡ በአነስተኛ ካሽ ማለት ነው ይህንን መኪና ማግኘት ይችላሉ። ይሄ የ2006 ሞዴል ያሪስ ቤልታ ሲሆን 3 ፒስተን ነው። በጣም ቆንጆ ይዞታ ላይ ያለ መኪና ነው። ይህን መኪና ከስተመሮች መጥተው አይተው አስፈትሸው ከቻሉ በካሽ ካልሆነ በባንክ አማራጭ መገኘት ይችላሉ። ፒካፕን ከፈለጉ እንደነዚህ ያሉ ሃይሉክሶች አሉ፣ ኤሌክትሪክ መኪኖችም አሉ። እሺ፣ ሃይብሪድም ትይዛላችሁ ነው? ትክክል። ሃይብሪዶችም አሉ፣ 00ም አለ፣ የለጠፈም አለ። ከዲዛይር ከትንሹ ሃይብሪድ ከዲዛይር ጀምሮ እስከነ ሊዮፓርድ 8 ድረስ አለ። እሺ፣ በዋጋ በጣም ዝቅተኛ ነው የምትለው መኪና ከምትይዛቸው መኪኖች መካከል የትኛው ነው? አክቹሊ እንደነገርኩሽ አሁን እኛ በጣም ማለት ብዙ ዓመትም ስላሳለፍን ስራው ላይ በጣም በወረደ ዋጋ ከስተመር ጋር የመኪና ባለቤት ለማድረግ ነው የምንጠራውና የቤቱ በጣም ረካሽ የሚባለው መኪና ቴሪዮስ አለ። ያንን መኪና እኛ ጋር ከስተመሮች መጥተው አስፈትሸው በ900 ሺህ ብር ሙሉ ክፍያ የግላቸው ማድረግ ይችላሉ። ከዛ እያለ እንደየመኪናቸው ሞዴል ደግሞ የተለያየ ዋጋ አላቸው ማለት ነው። እሺ፣ ያው እንግዲህ እንደነገርከኝ ዩዝድ መኪኖችን ትይዛላችሁና እነዚህ ዩዝድ መኪኖች እንዴት ነው አሁን ከስተመር ለመግዛት ሲመጣ ምንድን ነው መታየት ያለበት በዋነኝነት ብለህ ታስባለህ? በጣም አሪፍ ጥያቄ ነው። አብዛኛው ሰው በማለት ይቻላል ሲመጣ ስለ መኪናው ያን ያክል ነው ሳይዝ ነው የሚመጣው እና እኛ እዚህ ባለው መኪናው ስላለበት ሁኔታ ምን መታየት እንዳለበት ሙሉን አብራርተን ነው የምናሳያቸው። በመጀመሪያ ደረጃ ሊት የሚገባው ነገር ቦዲው አቋሙ ገና ስታዩ ቀልብሽን የሚገዛሽ የሆነ መኪና ይኖራል። መጀመሪያ ቦዲ ነው። ከዛ መሰረታዊ የሚባሉ ሻንሲ፣ ግሪል፣ ጠርዝ፣ ቀለም፣ ሞተሩ ስላለበት ሁኔታ እዚህ እናሳያቸውና ያንን መኪና ከወደዱት ወደ ፍተሻ፣ ምክንያቱም ያው በእኛም ብቻ መኪና አይወጣም፣ አስፈትሸው ሞተሩ እንዴት ነው አቅሙ፣ ከዚህ በኋላ እነዛ ሰዎች እዛችሁ ላይ ምን ያክል ጊዜ በሰላም ሊቆይ ይችላል የሚለውን ቴክኒካሊ እንዲፈተሽ በእነሱም በኩል ከፈለጉ በእኛም በኩል ከፈለጉ ፍተሻ ልከን በፍተሻ አረጋግጠን እንሸጥላቸዋለን ማለት ነው። እሺ፣ ያው እንግዲህ ከኋላ ያለውን መኪና በቀድም ጀምሮ እያየሁት ነበርና ኤሌክትሪክ ነው? ትክክል፣ ኤሌክትሪክ ነው። ዩዋናፕ ይባላል። ዩዋናፕ በቪዚክም በስማርትም አለው። ልዩነታቸው ምንድነው? ያው አንዳንድ ፊቸሮች ተጨምሮበት ነው የሚመጡት። አንድ አይነት መኪና ናቸው። ኪሎ ሜትር ላይ እንጂ በፉል ቻርጅ 405 ኪሎ ሜትር ነው የሚሄደው። ይሄኛው መኪና በቪዚክም በስማርትም በ00ም እኛ ጋር ማግኘት ይችላሉ ማለት ነው። ስንት ዞም የመያዝ አቅም አለው መኪናው? 5 ሰው አንድ ላይ ቆም መያዝ ይችላል። ኋላ ደግሞ በጣም ሰፊ የሆነ እቃ መጫኛ ቦታም ስላለው ምንም የምታጥበት የለውም መኪና። ሌክዠሪየስ ነው፣ ምቾትም አለው። እሺ፣ አሁን ላይ እንግዲህ ያው ኤሌክትሪክ መኪኖች በጣም እየተለመዱ ነውና አንተ ሪከመንድ የምታደርጋቸው መኪኖች የትኞቹ ናቸው? መልካም፣ እንደ መሸጫ ቤት ስንመለከተው አሁን ኢትዮጵያ ውስጥ ባለ የሰው ወይም ደግሞ የመኪና ቫልዩ አንጻር ስናየው አብዛኛው ሰው በአነስተኛ ካሽ መኪና መግዛት ይፈልጋል እና ከነዛ አንጻር ነገ ሲሸጡት ሪሴል ቫልዩ ማሪፍ የሚሆንላቸው እንደነ ቪትስ እንደነ ኮሮላ ዲዛይር ያሉ መኪኖችን ቢገዙ አሪፍ ነው። ከዛ አንጻር ካላቸው ካሽ አንጻር ስንል ማለት ነው። ከኛ ከመሸጥ አንጻር ደግሞ ሪኮመንድ የምናደርገው ሃይብሪዶች ነው። ለምን ከነዳጅም ብንፈልግ እንጠቀማለን፣ ኤሌክትሪክ ብንፈልግ ሁለቱንም ያማከለ መኪና ነው። በዋጋም ያን ያክል ልዩነት ስለማይኖራቸው ሃይብሪዱን ቢገዙ ተጠቃሚ ነው። ነዳጅ መሀል ላይ ቢጠፋ የዋጋ ጭማሪው የታስባቸው እንደ ልብ መጠቀም ስለሚችሉ ሃይብሪዱን ሪኮመንድ እናደርጋለን። እሺ፣ ያው እንግዲህ ቅድም እንደነገርከኝ ዩዝድ መኪኖችን ትይዛላችሁና ብዙ ጊዜ አሁን መኪና ላይ ስለ ቀለም ብዙ ጥያቄዎች ይነሳሉና የቀለም ዲፈረንስ ሲኖር እንዴት ነው ዋጋ ላይ ልዩነት የሚያመጣው?
በጣም ጥሩ። የቀለም ልዩነቱ ዋጋ ላይ ቫሪ ሊያደርግ የሚችለው አንድ መኪና እንደምታዩን እዚህ ጋር የምትመለከቱ 00 ነው። ፋብሪካ ላይ ያለ ስለሆነ ምንም የምታውጭለትን ከና አይኖርም። የለጠፈ የሚያገለግለ መኪና ሲሆን ፌድ ሊያደርግ ይችላል። ብዙ ዓመት ከማገልገሉ የተነሳ ቀለሙ በፀሐይም በዝናብ እንትን ሲል ፌድ ሊያደርግ ይችላል። ካልሆነ ደግሞ በአክሲደንት ነው። አሁን በፌድ ከሆነ ምንም ቫልዩ ላይ ማነው ክፍያው ላይ እንትን አይደለም ልዩነት አይኖርም። አክሲደንት ከሆነ ግን በአደጋ ስለሆነ ያ ቀለም የደረበው ዋጋው ግዴታ እንዲቀንስ ያደርገዋል ማለት ነው። ያ ነው የዋጋ ልዩነት የሚፈጥረው አክሲደንትን ያስደረበው ወይንስ ፌድ አድርጎ ነው የሚለው እሱ ይወስናል ማለት ነው። የዚህ ኤሌክትሪክ መኪና ዋጋ ስንት ነው? ያው እንደነገርኩሽ ስማርት እና ቤዚክ አላቸው። የዋጋ ልዩነታቸው የ100 ሺህ እና የ200 ሺህ ምናምን ቢሆን ነው። 00ዎቹ ላይ ለጠፈው የለጠፈ ሲሆን ያው ባትሪ ይልዙ ግዴታ መታወቅ ስላለበት ዋጋ የሚወጣው ባትሪ ይልዙ ባማከለ መልኩ ነው። ይህንን መኪና እኛ ጋር ከ5 ሚሊዮን ብር ጀምሮ እንደ ባትሪ ይልዙ እና ቤዚክ ነው፣ ስማርት ነው፣ በልዩነት የተለያየ ዋጋ ነው። እሺ ያው እንግዲህ ኤሌክትሪክ መኪኖች እድሜያቸው በገፋ ቁጥር ሪስክ የላቸውም። የባትሪ ሁኔታቸው እንዴት ነው የሚሆነው? እሱ የሚወስነው አሁን ባለው ሁኔታ አንጻር ማለት ነው አያያዝ ነው የሚወስነው። አንዳንድ መኪኖች አሁን ማይሌጃቸው በጣም ብዙ ሆኖ ባትሪ ይልዙ ሰላማዊ ሊሆን ይችላል። አንዳንዶች ደግሞ ባትሪ ይልዛቸው በጣም የወረደው ማይሌጁ ገና ሳይነዳም ሊሆን ይችላል። ያንዱን የሚያደርገው ዴይሊ ፋስት ቻርጅ ማድረግ እንደሚነገረውን ደግሞ ባትሪው ከ85% በላይ ለማድረግ ከ15 ደግሞ እንዳይወርድ አድርጎ የሚንከባከቡት ከሆነ ባትሪ ይልዙ ረጅም ጊዜ ይቆይላቸዋል። ግን ዴይሊ ፋስት ቻርጅ የምንጠቀም ከሆነ መኪናው ያን ያክል ባይነዳም እድሜ ባያሳልፍ እንኳን ባትሪ ይልዙ እንዲሞት ስለሚያደርገው መኪናውን በእንክብካቤ የሚያዝ ሊቆይ ያደርጋቸው። አሁን እዚህ ጋር ደግሞ ዲዛይሮችን እያየሁኝ ነውና እነዚህ ዲዛይሮች እንዴት ነው? አዲስ 00 ናቸው። 00 ናቸው። አዎ። እና እስቲ ስለ እነዚህ መኪኖች ደግሞ ተወሰነ ነገር ንገረኝ። እነዚህ መኪኖች የ2023 ምርት ናቸው። እኛ ጋር ያሉት 00ዎች ናቸው። በክሬም ዳሽቦርድም በጥቁር ዳሽቦርድም እናገኛቸዋለን። ከለራቸውም እንደምትመለከቱት በሲልቨር አለ፣ በሀይጥማ ከለር አለና በጣም ምቾት ያላቸው አፎርዴብል በሆነ ፕራይስ የሚገኙ መኪኖች ናቸው። እኛ ጋር ይህንን መኪና ክሬም ዳሽቦርዱን በ4 ሚሊዮን 500 ሺህ ብር፣ ጥቁር ዳሽቦርዱን ደግሞ በ4 ሚሊዮን 300 ሺህ ብር ማግኘት ይችላሉ፣ በካሽ ማለት ነው። በባንክም ከፈለጉ የባንክ አማራጭም አቅርበን እንጠብቃቸዋለን። የባንክ አማራጮች አላችሁ ማለት ነው? ለዲዛይሩ ነው ወይስ ደግሞ ለማንኛውም መኪና የባንክ አማራጮች አላችሁ? ለሁሉም። ያው እንደነገርኩሽ ቅድም የመኪና ባለቤት ለማድረግ ስለሆነ የኛ እቅዳችን፣ ያው አሁን ላይ እንደ ቤዚክ ነገር ነው መኪና በጣም ያስፈልጋል። ሶ በአነስተኛ ካሽ የመኪና ባለቤት እንደሆነ ስለሆነ የምንፈልገው እጄ ላይ ያለው ካሽ በጣም አነስተኛ ነው፣ በዚህ ዋጋ መኪና ማግኘት ይችል ይሆን ብሎ ለሚሰጉ ሰዎች የባንክ አማራጭን እያቀረብን እንጠብቃቸዋለን። እሺ አሁን ላይ የመኪና ዋጋ እንዴት ነው? አሁን ላይ በምናየው ኢትዮጵያ ባለችበት ሁኔታ በጣም ማለት በሁለቱም በነዳጅም በኤሌክትሪክም ብንመለከት ጋብ ያለበት ደረጃ ላይ ነው ያለው። ትንሽ አሁን በምዕራቡ የነበረው ጦርነት ቀዝቀዝ ስላለ መኪኖች እየገቡ ነው ያሉት። በዛ ምክንያት የኤሌክትሪክ መኪኖች ላይ መጠነኛ የሆነ ቅናሽ አይተናል። አሁን ላይ ጋብ ብሎ ነው ያለው። የእነሱ መቀነስም ደግሞ የነዳጅ መኪኖች ትንሽ ከፍ እንዲሉ አድርጓቸዋል። ግን ያም ሆኖ በጣም በአሪፍ ሁኔታ ነው ያለው። እኛም ደግሞ ለከስተመር ለመድረስ ለነገርኩሽ በባንክም የመች እናቀርብላቸዋለን ማለት ነው። ሌላው እኛን ከሌላው ቦታ ለየት የሚያደርገን ምንድነው ካልሽን ከሰኞ እስከ አርብ በስራ ምክንያት መጥተው መጎብኘት የማይችሉ ብዙ ሰዎች አሉ መኪና መግዛት እየፈለጉና ቅዳሜ እስከ ምሽቱ 4 ሰዓት ድረስ በተለያየ ሰርቪስ እንጠብቃቸዋለን። ያ ምንድነው አንደኛ ለምርጫ በማይቸገሩበት መልኩ ማለት ነው። ለምርጫ በማይቸገሩበት መልኩ ብዙ አይነት መኪኖችን አስገብተን ነው የምንጠብቀው። ቅዳሜ ላይ መሸጥ የሚፈልጉ ሰዎችም መኪናችን ይዘው ይመጣሉ። እንደምታዩ በጣም ሰፊ ቦታ አለ። አመተው እዚህ መሸጥ የሚፈልጉ ሰዎችም አመተው ያቆማሉ። እነሱ ባሉበት ዋጋ ይሸጥላቸዋል። ሁለተኛ ደግሞ እኛ ጋር ያሉት መኪኖች ዲስካውንት ይወጣላቸዋል። በዓልንም ቅዳሜ ሁሌ ዲስካውንት ይወጣላቸዋል። ሁለተኛ ደግሞ ቅዳሜ ላይ መተው ሲገበያዩ ምንም አይነት ኮሚሽን አይከፍሉም። ያ ምንድነው ከሰኞ እስከ ዓርብ ስላልቻሉ ቅዳሜ ላይ በልዩ ሰርቪስ እንድንቀበላቸው ከኮሚሽን ነፃ በሆነ መልኩ ቅዳሜ መኪኖችን ይገበያያሉ ማለት ነው። በጣም ጥሩ። እዚህ ጋር ደግሞ ሃይሉክስ እያየሁኝ ነውና እስቲ ይሄ ሃይሉክስስ እንዴት ነው የዋጋ ሁኔታው? ይዞታው ዩዝድ ነው ወይስ አዲስ ነው? ኦልሞስት እንደምታየው በጣም አንደኛ ደረጃ ላይ ያለ መኪና ነው። አዲስ ነው ሊባል የሚችለው። እሱንም ባሳይሽ እንደምትመለከችው በጣም ምቾት አለው። ባለ 2 ጋቢና ነው። ስንት ሰው መያዝ አቅም አለው ማለት ነው? ይሄው እንደምትመለከችው እዚህ ጋር 2 ሰዎችን አንድ ላቆ መያዝ ይችላል። እዚህ ጋር ደግሞ አንድ ሰው አጠቃላይ ከሹፌር ጋር 4 ሰው መያዝ የሚችል ኢንቪዚብል ነው የሚባለው። ይሄኛው መኪና እኛ ጋር በባንክ አማራጭ ባንክ ያለበት ነው። 10 ሚሊዮን ብር ካሽ ከፍለው ቀሪውን 2 ሚሊዮን ብር ቀስ እያሉ እየከፈሉ ይግላቸው ማድረግ የሚችሉት መኪና ነው። ለስራ ከተማ ላይ ራሱ ለመንቀሳቀሻ ለትላልቅ ሰዎች በጣም ተመራጭ ሆነ ኮምፎርቴብል ሌክዠሪየስ የሆነ መኪና ነው። ያው ይሄ እንዳየሽ ሁሉ
እኛ የቤት መኪና ብቻ አይደለም እዚህ ጭነት መኪናም አለን። እሱንም ላሳይሽ። እሺ እዚህ ጋር የምንመለከተው ይሄ በደብል ጋቢና የምናገኘው ፎቶን ነው። የ2024 ሞዴል ነው። ደብል ጋቢና ነው ማለት እኛ ጋር ስልሽ ቅድም እንደነበር ኦልሞስት 00 የሚባሉ መኪኖች ናቸው የለጠፉ ቢሆንም ይሄ ራሱ ገና ላስቲኩን ራሱ አላጣም የወንበሩ። ይሄን ሰርቪስ ይሄን መኪና የሚገዙ ሰዎች እንግዲህ በተለይ የሜዲካል እቃዎችን ሰርቪስ የሚሰጡ አሉ አይደል፣ ፋክተሪ ላይ የሚሰሩ እነሱ በጣም አሪፍ የሆነ መኪና ለነሱ ሰርቪስ እንቁላል ማከፋፈል ላይ ደግሞ ከከተማ ወደ ክፍለ ሀገር የሚሄዱ ሰዎች ጭነት ያላቸው ሰዎች ለፈርኒቸር ቤቶች በጣም ተመራጭ የሆነ መኪና ነው። ጉልበት አለው፣ ምቾትም ያለው መኪና ነው። እስከ ስንት ይባላል የዚህኛው መኪና ዋጋ እኛ ጋር በ4,300,000 ብር ያገኙታል። ይህም የባንክ አማራጭ አለ። እሺ ቀላብ እንግዲህ በተጨማሪም የኤሌክትሪክ መኪናዎችን እያየሁ ነውና እስቲ ደግሞ ስለነሱ አንዳንድ ነገሮችን እንነጋገር። ያው እንዳልኩ ከረንት ላይ በጣም ብዙ ኤሌክትሪክ መኪኖችን በጣም ነው ፍላጎት ያለው የመግዛትና እስቲ እነሱ መኪናዎች ደግሞ መልካም። እሺ ወደዛ እንሂድና እንሂድ። ያው እንግዲህ እንደነገርኩሽ ኤሌክትሪክ መኪና ከምናስቀርባቸው መኪኖች መካከል እቺ አንደኛዋ ናት። ቆንጆ ከለር ነው ያላት፣ አቮካዶ ከለር ቻንጋን ስታር ትባላለች። እንደምትመለከቱ በጣም ምቹ ናት። ለወጣት የምትሆን መኪና ናት። ኢትዮጵያ ላይ ደግሞ በጣም ተፈላጊና ተመራጭ ናት። ያን እንዲሆን ያደረጋት ደግሞ ምንድነው ከመሬት ያላት ከፍታ ከፍ ያለ ስለሆነች ባትሪውን ድንጋይ መታብኛል የሆነ ነገር ይሆንብኛል ስጋት የለውም። ሲቀጥል በፉል ቻርጅ የምትሄደው ወደ 310 ኪሎ ሜትር መጓዝ የምትችል መኪና ናት። እኛም አንደኛ አማራጭ አለች። ሁለተኛ ደግሞ እዛ ጋር ያለው ላሳይሽ። የዚህ ዋጋ እስከ ስንት ነው የሚባለው? የዚህ ዋጋ አሁን እኛ ጋር ባለው ገበያ 2,700,000 ብር። ያው ቅድም እንዳወራሽ በባትሪ ይዛቸው ላይ ዲፔንድ ሆነ የተለያየ ዋጋ ስለምናወጣላቸው ከፍተሻ በኋላ ሜቢ ሊቀንስ ይችላል ወይ ባለበት ይሆናል ማለት ነው። ሁለተኛው ደግሞ እቺ የምትመለከቻት እቺ ሀገር ውስጥ ነው የምትገጣጠመው። ስፒራ ይመጣና እዚህ ነው የምትገጣጠመው። የ2022 ምርት ናት። ካስ ኢቪ ትሰኛለች። ካስ ኢቪ ነው የምትሰኘው። እቺ ደግሞ በፉል ቻርጅ 250 ኪሎ ሜትር ትሄዳለች። በ1.5 እቺ መኪና እኛ ጋር ዛሬው ነው መጥተው መገበያየት ይችላሉ። ባንክ ያለባት ናት። 1 ሚሊዮን ባንክ አለበት። ቀስ እያሉ በወሩ እየከፈሉ ጠቅልለው መዝጋት ነው። በ1.5 እቺን የግላቸው ማለት ይችላሉ ማለት ነው። ለራይድም ማንኛውም ትችላለች ማለት ነው። እሺ ያው እንግዲህ አብዛኞቹ የኤሌክትሪክ መኪኖች ከቻይና ነው ይመስለኛል የምታስመጣው። ትክክል። ከቻይና ይመጣል፣ ከጅቡቲም ታስመጣለች። ከጅቡቲም አዎ። እሺ ቢትሶችም ይታዩኛል። ይሄኛውስ መኪና ምንድነው ስሙ? ይሄኛው ደግሞ ኤች1 ይባላል። የሃዩንዳይ ምርት ነው። ለቤተሰብ በጣም ምቾት ያለው መኪና ነው። እንዲሁም ደግሞ ለሆቴል ሰርቪስ፣ ለቱር የሚፈልጉ ሰዎች ተቀዳሚ ምርጫቸው የሚያደርጉት መኪና ነው። ኤች1 ነው። በማኑዋል ትራንስሚሽን እናገኘዋለን። ውስጡን ደግሞ እንደምትመለከቱት ክሬም ኢንተሪየር ነው ያለው። ክሬም ኢንተሪየር ነው ያለው። በጣም ምቾት አለው። ብዙ ሰው አንደላቆ ይዛል። ይሄኛው መኪና በአውቶማቲክም በማኑዋልም እኛ ጋር ማግኘት ይችላል። ይሄኛው ማኑዋል ነው። እዛ ጋር ያለው ደግሞ አውቶማቲክ ነው። 2012 ሞዴል ናቸው ሁለቱ። ይሄን መኪና እኛ ጋር በ2 ሚሊዮን ብር ግላቸው ማለት ይችላሉ ማለት ነው። እሺ አውቶማቲክ ሲሆን አውቶማቲኩም በዚህ ዋጋ ነው። ተመሳሳይ ነው ዋጋ ላይ ዲፈረንስ አይኖረው ማለት ነው። እሺ ያው እንግዲህ ቪትሶችም እያየሁኝ ነውና ኮምፓክት ቪትሶችም ትይዛላችሁ። እስቲ እነሱስ እንዴት ነው ያዋጋቸው? ያው እዚህ ጋር እንደምትመለከታቸው ደግሞ ዲዛይርም አለ በለጠፈ፣ ኮምፓክት አለ በማኑዋልም በአውቶማቲክም። እኛ ጋር ማለት ከተማ ላይ ብዛም የማይገኙ መኪኖች ይገኛሉ። ለምሳሌ ብንመለከት ይሄኛው ኮምፓክት 2007 ሞዴል ነው። አብዛኞቹ ጃፓን ናቸው። ኮምፓክቶች ጃፓን ናቸው። ይሄ ኢሮፕ መሪያል ዞረ 1.3 ሲሲ ነው። 4 ፒስተን ነው። አብዛኞቹ 3 ፒስተን ናቸው። ለዛም ነው ብዙም ሰው በረካሽና በቀላሉ የሚያገኛቸው። ይሄ ግን ከተማ ላይ ብዙም አይገኙም የተባሉ መኪኖች እኛ ጋር ይገኛሉ ማለት ነው። እና ይሄ መኪና እንደነገሮች በጣም ዩኒክ ነው። ከተማ ላይ በጣም የሚቆጠር ነው ያለው። እኛ ጋር ግን ይህንን መኪና በ1,850,000 ብር ፍተሻን ጨምሮ በካሽ ማግኘት ይችላሉ። የባንክ ኦፕሽንም አለው ማለት ነው። እሺ ያው እንግዲህ ውስጥ ላይ ዲዛይሩ አዲስ ነበርና ከሱ በተጨማሪ ደግሞ እዚህ ጋር የለጠፈ ይዛችኋል። እሱስ ዋጋው እንዴት ነው? መኪናው በጣም ንጹህ ነው። እዚህ ጋር አሁን ያየነው ዲዛይር 35,000 የተነዳው ማይሌጁ ማለት ነው። ግሪል የለውም፣ ቀለም አልደረበም፣ ንጹህ መኪና ነው። በ3,500,000 ብር ፍተሻን ጨምሮ ማግኘት ይችላሉ ማለት ነው። ሌላው ደግሞ እኛ ጋር ኦልድ የሆኑ ክላሲክ መኪኖችንም ማግኘት ይችላሉ። ለምሳሌ አሁን ይሄ ኦልድ አይደለም፣ የ2017 ነው። ፔጆት ይሰኛል። ማኑዋል ትራንስሚሽን ነው። በጣም ምቾት ያለው መኪና ነው። ይሄ እንደ ፔጆትነቱ አይደለም። በ2,500,000 ብር ማግኘት ይችላሉ። ኦልድ ክላሲክ ለሚፈልጉ ደግሞ ቮልክስዋገኖች የ1964 ጀርመን የሆኑ መኪኖችም እጃችን ላይ በብዛት ይገኛሉ። እነሱንም እንደየአቋማቸው በተለያየ ዋጋ እስከ 600,000 ብር ጣሪያ ድረስ ማግኘት ይችላሉ። ባንክ አማራጭ ጣላቸዋል። ቪትስም ስጠይቁ ለነበሩ ቤተሰቦቻችን ደግሞ በእናንተ በኩል ላሉት ያው
ቪትስም አለ በኮር 2ም በኮር 3ም ከ2001 ጀምሮ እስከ 2005 በማኑዋልም በአውቶማቲክም አሉ። አንዳንድ ስራ ላይ ያሉ መኪኖች ስላሉ ነው። ይሄን ከፊት ለፊት የምንመለከተው 2004 ቪትስ ነው። በ2,250,000 ብር እኛ ጋር ማግኘት ይችላሉ ማለት ነው። እሺ ያው እንግዲህ ሞዴል ነምበራቸው በጨመረ ቁጥር ዋጋ ላይም ዲፈረንስ አለው አይደል? ትክክል። ያው ሞዴላቸው ከፍ ማለቱ አንደኛ መኪኖቹ እንዳልተነዱ የአንድ ዓመት ልዩነት ቢኖር በአንድ ዓመት ውስጥ መኪናው ምን ያክል ይነዳል የሚለውን ካልኩሌት ማድረግ ይቻላል። ሁለተኛ ነገ እነዛ ሰዎች መሸጥ ቢፈልጉ ያንን መኪና የሚገዛቸው አካል በባንክ የሚገዛቸው ከሆነ ባንክ ሞዴል እያየ ነው ዋጋ የሚለቅላቸው። ለምሳሌ ዝቅ ላለ ሞዴል ዝቅ ያለ ብር ነው የሚፈቅደው፣ ከፍ እያለ ሲመጣ ከፍ እያለ ይፈቅዳል። ነገ ሲሸጡት ሞዴሉ ከፍ ያለ መኪናውን ከኛ ከገዙ ነገ ለሚሸጡለት ሰውዬ በባንክ ከገዛቸው ለሱ አሪፍ ዋጋ እንዲሸጡለት ያደርጋቸዋል ማለት ነው። ያው እንግዲህ አንድ ከስተመር መኪና ሲገዛ ያው ትልቅ አሴት ነውና ምንድነው ያለው ዋስትና ያ ከስተመር ከዚህ ቤት መኪና ሲገዛ? ያው እንደ መኪና መሸጫ ቦታ እንደመሆናችን መጠን ሁሉም ነገር ህጋዊ ናቸው። ባንክ ያለባቸውን መኪኖች ስንሸጥ ያ ሰውዬ ያንን መኪና የራሱ እንደሆነ አድርጎ ነው መቀበል። ባንክ ደግሞ ለዚህ ጋራንቲ አይሰጠውም። መጀመሪያ ባንክ ያስያዘውን ሰው ነው የሚያውቀው። እኛ ያንን በማሰብ ሙሉ አስተዳደራዊ ውክልና እንዲሰጠው እናደርጋለን። ሁለተኛ ደግሞ የሽያጭ ቤቱ የመንደሩ የሚባለውን መኪናውን እንደገዛ በምን ያክል ገንዘብ እንደገዛ እዳውን ከዚህ በኋላ ራሱ እየከፈለ በኋላ ላይ መኪናውን የራሱ እንደሚያደርግ የሸጩልን እዚህ እንጽፍለታለን ማለት ነው። ውላለን። ቅድም ካያቸው መኪኖች በተጨማሪ ደግሞ እዚህ ጋር እንደምትመለከቱ ፎርድ ኤቨረስት የተሰኘ የ2012 ሞዴል መኪናም አለ። ይህ መኪና ብዙ ጊዜ በኋላ በመጫኛ ነው የምናውቀው። እኛ ጋር ደግሞ መጫኛው ቀርቶ 7 ሲት አድርገን ነው ለቤተሰብ እንዲሆን ማለት ነው። ወንበር ተጨምሮበታል። ያው እንደምታየው ውስጡ በጣም ምቾት አለው። ከኋላ ውስን ወንበር ተጨምሮለት እዚህ ጋር 3 ሰው ይችላል። እዚህ ጋር 4 ሰው፣ እዛ ጋር 3 ሰው፣ አጠቃላይ ከሹፌሩ ጋር 8 ሰው እንዲችል አድርገን አቅርበናል ማለት ነው። እዛ ጋር የምንመለከተው መኪና በምትመለከቱት ሞዴል ነው ማለት ነው። 2012 ሞዴል ነው። አዎ እሺ ዋጋውስ እንዴት ነው? 2012 ሞዴል ነው። ይሄን መኪና ጋር በ3,800,000 ብር የባንክ አማራጭ ተጨምሮ ማለት ነው። አዎ ፍተሻንም ጨምሮ ነው ዋጋው። ሁሉንም መኪና ነው ወይስ እነዚህ መኪኖች ነው? አንዳንድ መኪኖች ላይ ያው ድርድር ምናምን ነገር ስለሚኖረው ገና ከስተመርን ቀርቦ ስለሚደራደር ፍተሻና ይጨምራል። ተደራድረን ግን ዋጋ ቀንሱልን የሚሉ ከሆነ ባለበት ይሆናል። አይ ዋጋ ቀንሱልን ሳንከራከር ፍተሻ እናስገባው የሚሉ ከሆነ ባለበት ፍተሻ ይገባና የፍተሻ ወጪ ታይቶ የምንደራደር ከሆነ እንስማማለን ማለት ነው። እንዲሁም ደግሞ ይህንን ብዙ ቦታ ሰው የሚያውቀው ይሄኛውን ለጸጥታ ኃይሎች ሲጠቀሙበት አንዳንድ ማዕድን ስራ የሚሰሩ ክልል ላይ ወደ ጋምቤላ የሚጠቀሙ ሰዎች ይህንን መኪናኛ ጋር በ5,500,000 ብር ማግኘት ይችላሉ። የ2014 ሞዴል መኪና ነው። ይህ መኪና በዝናው ይታወቃል። ዋኒክ ዜድ ይባላል። የትም ገብቶ የሚወጣ መኪና ነው። ወንድ ተወልዶ ይህንን እንዳ ነው የሚባለው እና ለወንድ የሚሆን መኪና እናቀርባለን ማለት ነው። ውስጡን ለማሳየት ያክል በጣም ጥራታቸውን ጠብቀው ነው ከኛ ሀገር እንትን የሚሉት። ወንበራቸው ይሰራሉ። መስተካከል ያለባቸውን ስንቀበል አስተካክለን ለከስተመር የምናቀርበው ማለት ነው። መኪኖች ላይ ማለት ነው። መስተካከል ያለባቸው ነገሮች በሙሉ አስተካክለናቸው ነው ለገበያ የምናወጣቸው። የማይሆን እቃ እናቀርብም ማለት ነው። ያው እንግዲህ አንድ ከስተመር ከእናንተ አንድ መኪናን መጥቶ ሲገዛ ቴስት ድራይቪንግ ወይም ደግሞ የሙከራ ሁኔታዎች ሊኖሩ ይችላሉ እና እነዛ ነገሮች እናንተ ምታሉ? ትክክል አለ። ያው ፍተሻም ገና ከመሄዱ በፊት መኪናውን ወዶት ነው ወደ ፍተሻ መሄድ ያለበት። በመጀመሪያ ደረጃ እኛ መኪኖቹን ስንረከብ ምን አይነት ችግር አለባቸው ሶልቭ ስናረጋቸው የሚታዩ ችግሮች ይኖራሉ። ሶልቭም ተደርጎ ማለት ነው። ለምሳሌ ቦዲ ላይ ቅጥቅጥ ሊኖር ይችላል። እሱን አስተካክለን ስናስገባው የሚታይ ነው። የሚታዩትን አብራርተን በደንብ እንነግረዋለን። ለምን አምኖበት እንዲሄድ ማለት ነው። ነርቶ እግር ላይ ችግር ካለ፣ ድምፅ ላይ ችግር ካለ፣ ሞተሩ ትንፋሽ አለ የለውም፣ ጭሱ ምን ይመስላል የሚለውን እያንዳንዱን ነገር እዚህ አሳይተን ፍተሻ ጋር ሲሄድ ስለ ሞተሩ አቅሞች እና ከገዛ በኋላ ምን አይነት ወጪ ጠብቋል የሚለውን እንዲያውቅ ወደ ፍተሻ እንዲሄድ እናደርጋለን ማለት ነው። የምንሰጠው ጋራንቲ ያን ነው። እዚህ መጥቶ አይቶት ካልወደደ ፍተሻ አይሄድም ማለት ነው። ግን እዚሁ ገና እንዳለ ምክንያቱም ፍተሻ ላይ ወጪ ስላለ ያ ወጪ እንዳይጠብቀው እያንዳንዱን ነገር አሳይተን ነርቶ እንዲያይም እድሉን እንሰጣለን። በጣም ጥሩ። እሺ ያው ቅድም ለመግለጽ እንደሞከር ነው ዮሐና በቪዚት እና በስማርት አለ ይሻላል። አሁን ያለንበት ስማርቱን ነው። ምን የተለየ ነገር አለ ወይ ምን ይለያቸዋል ካልሽኝ፣ አንደኛ በአራቱ ዳይሬክሽን ወደ 13 የሚሆኑ ካሜራዎች ተገጥሞለታል። ስማርቱ ራዳር አለው ከላይ ሚንስ ያው ከላይ ሆኖ የሚቀርጻል ማለት ነው። የመኪናሽን አራቱን አቅጣጫ እዚህ ጋር በተገጠመልን ስክሪን እያየሽ መኪናሽን ድራይቭ ማድረግ ትችላለሽ። ሁለተኛ ፓናሮኒክ ሰንሩፍ አለው ተካፋች ነው። ጣሪያው ፉል ኦፕሽን ስለሆነ ፓናሮኒክ ነው ይከፈታል። ሶስተኛ የምናገኘው ዲፈረንስ በቤዚኩ ሲሆን ላይክ እንደ ማርሽ እዚህ ጋር የሚያዛል በሚያዝ ነው። ይሄን ደግሞ እንደምትመለከቱት የዝናብ ዋይፐሩ ላይ
ማርሹን አጠቃሉ መጥቷል። ወንበሮቹ ፊቲንግ እና ማሳጅን ያጠቃለለ ነው ማለት ነው። በመጨረሻም እንግዲህ ያው ተመልካቾች እናንተን ብለው ቢመጡ የት ነው ሊያገኟችሁ የሚችሉት? እሺ መልካም። አድራሻችን መስቀል ፍላወር ከራህመት ህንፃ 50 ሜትር ገባ ሲሉ ፒስካርስ መኪና መሸጫ የሚል ያገኛሉ። እንዲሁም ለተጨማሪ የደቡብ መረጃ መጠየቅ ቦታ መጠየቅ ለምትፈልጉ ደግሞ በ0919192414 እንዲሁም ደግሞ በ0955555557 አሊያም እንዳማራጭ ደግሞ በ0988878864 ላይ ቢደውሉ እናስተናግዳችኋለን ማለት ነው። እናንተንም ሳሪስ ቲቪዎች መታችሁ ስለጎበኛችሁን ይሄን መልእክት ወይም ደግሞ ይሄን መሸጫ ደግሞ ለተመልካቾች እንዲደርስ ስላደረጋችሁ እጅግ በጣም አድርገን እናመሰግናለን። እዚህ ላይ መጨመር የምፈልገው ነገር ምንድነው እንደነገርኩሽ ቀደም የቅዳሜ ገበያው ብዙዎችን የመኪና ባለቤት ያደረገን እውነት ለመናገር ማለት ነው። ስለዚህ ባይገዙ እንኳን መተው ምን አይነት አማራጭ አለ፣ ገበያው ምን ይመስላል፣ እንዴት ነው የሚለውን አይተው ቢሄዱ ለቀጣይ እንዲዘጋጁ እድል ይከፍትላቸዋል እና መኪና ለመግዛት ካሰቡ ካቀዱ ተቀዳሚ ምርጫቸው ያደርጉ። ለእነሱም ለእኛ መልካም። እናመሰግናለን። በጣም እናመሰግናለን። መልካም ቀን ይሁን። አሜን ለእናንተ። ተመልካቾቻችን መስቀል ፍላወር ፒስካር ተገኝተን የነበረን ቆይታ ይህን ይመስል ነበረ። እንደነዚህ አይነት የቢዝነስ ሪቪዎች እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ እንዳይረሳ። አብሬያችሁ የቆየሁት ምርባ ካለኝ። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ።